በዚህ ቪዲዮ የምንመለከተው አንድ ጽድት ያለን የቴሌግራም ቦት ነው ማለት ነው። የዚህም ቦት ጥቅም ደግሞ የተለያዩ የቴሌግራም ሰብስክራይበሮችን ማለትም ደግሞ ጆይን የሚያደርጉትን የሚያበዛልን እንዲሁም ደግሞ ቪው የሚያመጣልንን አንድ ምርጥ ጽድት ያለ ቦት ነው ማለት ነው። ይህም ቦት ለማግኘት ከፈለጋችሁ እናንተ የዩቲዩብ የኮመንት መጀመሪያ ወይም ደግሞ እዚህ ጋር ከላይ እንደምትመለከቱት ቴሌግራም ላይ ሊባህ 1621 ብላችሁ ሰርች በማድረግ ይሄኛውን ፌስ ያለውን በመንካት መግባት ትችላላችሁ። ልክ ወደዛ ከገባችሁ በኋላ ወደ ላይ ታረጉትና እዚህ ጋር ከስር እንደምትመለከቱት ይሄኛው አለ ማለት ነው። እሱን አንድ ጊዜ ተነኩታላችሁ ማለት ነው። ልክ ለእናንተ ሲያመጣላችሁ ስታርት ይላችኋል። ስታርት ካላችሁ በኋላ ጆይን ይላችኋል። ሌላ ግሩፕ ጆይን አድርጋችሁ ትመለሱና ቼክ ትሉታላችሁ። ከዛ ያስገባችኋል ማለት ነው። አሁን እኔ ለምሳሌ እዚህ ጋር ባላንስ የሚለውን ለማየት ብፈልግ እዚህ ጋር ባላንስ ሰው ስጋብዙ ኮይን ይሰጣችኋል። እናንተም መጀመሪያ ስገቡ ግን የሚሰጣችሁ 300 ኮይን ይሰጣችኋል ማለት ሰው ስጋብዙ ደግሞ እንደዛው 400 ኮይን ይሰጣችኋል ማለት ነው። ከዛ እኔ አሁን ለምሳሌ ወደ ኋላ ልመለስና ይኸው እዚህ ጋር እንደምትመለከቱት ይኸው እዚህ ጋር 427 ሰብስክራይበርስ ነው ያለኝ ማለት ነው። እኔ አሁን ለማሳደግ ወደ ቦቱ መለስና እዚህ ጋር ሰብስክራይበርስ የሚል አለ። እዚህ ጋር ሰብስክራይበርስ የሚል አለ ማለት ነው። ልክ ለአንድ ሰው ሰብስክራይብ ለመጨመር 5 ኮይን የሚያስፈልጋችሁ ማለት ነው። እኔ ለምሳሌ ከዛ አሁን እኔ እዚህ ጋር ሰብስክራይብ መጨመር ፈለኩኝ። እቺ ሰብስክራይብ የምትለዋን እሷን አንድ ጊዜ ነካታለሁ ማለት ነው። ልክ እሷን እንደዚህ በመነካበት ጊዜ እንደዚህ 3 አማራጮች የቴሌግራም ያመጣልኛል ማለት ነው። ከዛ እኔ ግን የፈለኩት የራሴን ስለሆነ ወደ ኋላ ባክልና እዚህ ጋር መጣና ኮፒ አደርገዋለሁ ማለት ነው። ይሄው እዚህ ጋር ሊንኩ አለ የራሴ ቴሌግራም ቻናሌ ማለት ነው። እሱን አንድ ጊዜ ነካዋለሁ። አሁን ለእናንተ ለማሳየት ያለኝ እዚህ ጋር እንደምትመለከቱት 226 ነው ማለት ነው። ከዛ ኮፒ ለውና ወደ ኋላ መለስና ቦት ውስጥ ገብቼ ፔስት አረግለታለሁ ማለት ነው። ከዛ ልክ እንደዚህ ፔስት ካረኩት በኋላ ኢንተር ኳንቲቲ ይላል። ምን ያክል ነው የምፈልገው ነው። አሁን ለምሳሌ እንዳሳየዋችሁ ነው 20 አለዋለሁ ማለት ነው። ከዛ 20 የሚለውን እልክለታለሁ። ከዛውን ቼክ ይለኛል ማለት ነው። ስለዚህ አሁን ባክለውና ትንሽ ጠብቀዋለሁ ማለት ነው። ቤተሰቦች እንደምትመለከቱት አሁን 33 ገብቷል ከ26 ማለት ነው። እየወጣችሁ እየገባችሁ እዩት፣ እየጨመረ ይመጣል ማለት ነው። ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ